አንተ ምን ታፈጣለህ? አርሳን ዘርታን ዝም ብለህ አንተ ወገኛ ቤት አንቺ ነይ አንቺ ባይሆን ለአንቺ ይገባል። ምን ታይኛለህ? ደግሞ ያን ሰፈር ረግጬ ብመጣ ደግሞ እዚህ ተከትለህ መጣ። ክላ ብያለሁ። አሁን ዝም ብለህ አትሄድም። መንገድህን ክላ አጠገቤ እኮ ነው የምልህ። ክላ አትሄድም። ክላ እንዳትበላሽ አንተ እኮ ነው ማለት ነበር። ግርግር ገና ለገና ሀብት ንብረቱ የኔ ነው ብሎ ያን ሁሉ አትክልትና ባህር ዛፍ ይቆርጣል። እንደው ይሄን ህዝብ እንደው ምን ማድረግ ይሻላል? እንደው ይሄን ማገልገል አለብኝ። አሁን ይሄን ህዝብ እኛ ስንት ውጣ ወረድ ያለብን ሰዎች አሁን ያን ሁሉ ዋንዛውን ቆርጦ ይጣሉ። ማን ነው? ግቡ። ቁጭ በል። ምን ፈልጋችሁ? ምንድን ነው? መታወቂያ ነው? ምን መታወቂያ? ምን 200 ብዛችኋል? ማን ነው ስምህ ያንተ? ሶፎንያስ። ሶፎንያስ ምንም አልገባኝ። ካስከራስ ጣፎ እስኪ አሁን እንዲሁ ከተረፈ ስም አሁን እንዲሁ ሶፎንያስ ተብሎ ስም ይወጣል? እንዲያውኑ ትውልድ እኮ ግርም እኮ ነው የሚል የሰው ልጅ ጎሹ፣ አንጫጫው፣ ደባልቄ በላቸው ተብሎ ይወጣል እንጂ አሁን ሶፎንያስ አሁን በደረስታ ማኛ ግድ ስም ለማውጣት የገንዘብ ሊሆን አለብን። አጽፋው ደም ይመልስልኛል። ዝም በል ይገሽ እንደዚህ በለን እንዴ? ዝም በል ቆይ እንደውም አልሰራ ውጣ መስሎኝ ውጣ እንደውም አልሰራ ኦራ ብር ልንከፍል አይደለም ብር ክፈሉ ያልከኝ ለዚህ አይደል? ለለም ውጡ አልሰራም። እንደውም እዚህ አታበሳጭ። ውጡ ቆረጥላችሁ አይብሮ ምን ይመስላል? አንቺ ሊዘጣ ማለት ነው በጣም ሲያርካቸው እናንተ ገና አልተማሩም። እንኳን ከቢሮዬ ከዚህ ከተማ አስወጣችኋለሁ። ገና ፈሳ ሁላ ዝርጥርጥ ሶፎንያስ ተብስናል። በስንቱ ሊቃጠል በስንቱ ቢያቃጥል ወይም ቀበሌ ለግጭ ምን አለ ርሸኝ ልናደርስ አደርስ ደግሞ አረቂ አበሉ ምኑ ስብሰባ ሲሰበሰቡ ጥሩ ነበር። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ አድናቂዎቼ፣ የቲክቶክ ተከታዮቼ እንዴት ናችሁ? ሰላማችሁ ይብዛ። ድምፃዊ ሲሳይ አለሙ እባላለሁኝ። ከዚህ በፊት እንጃ በተሰኘው ሙዚቃ የምታውቁኝ፣ ፍቅር ዳኘው በሚለው ሙዚቃ የምታውቁኝ፣ ማበዴ ነው የተሰኘ ሙዚቃ የምታውቁኝ፣ አሁን ደግሞ በቅርቡ ነይ ማለዳ የተሰኘ አዲስ ነጠላ ዜማ በቅርቡ ይዤላችሁ ከተፍ ብያለሁ። በሀበሻ ስቱዲዮ ይለቀቃል። እንድታዩት ሰላምታዬን ለእናንተ አጀብያለሁ። አመሰግናለሁ። ያዳምጡኝ እስቲ እኔን መጀመሪያ ያዳምጡኝ። ይኸውልዎት ከልጅዋ ጋር ትንሽ እንደመጣላት ብለን እንደ መምጣት አርጃት አዛ እንደ መሞት ብላ እሱን መስሎ የሚወገውት ርግየው እንዲሁ ምን ያህል ሰው ናቸው እንዲያ ተፊናል ከበልጅጉ ጋራ ከሞፈሮ ዋዶ
መሬቱን ጨነቀው ብላንተይ